ኪፕ ማድረግ ስትራግል ያላት ልጅ ናት እና የሚያሳዝን ነው። ኤኒዌይ ግን ዛሬ I got a call from አንዱዓለም ጎሳ ኤክስ ገርልፍሬንድ። ልጅቷ ደግሞ እንደማታሸኝ ለምን እንደማታውቃላችሁ ግሬትስ ሰፖስታል እንደ ፌቫ ናት። እዚህ ቤት ሽርጉድ ትላለች። እርዳታም ሲያስፈልግ እሷ ጋር ነው ሼር ማድረገው። ሰውን ትረዳለች። she's so sweet ጥሩ ልጅ ናት። እኔ ደግሞ አውቃታለሁ 3 አመት ቲክቶክ ፍሬንድ ናት። ደግሞ በጣም አውቃታለሁ። ፊቷንም አውቀዋለሁ። ይሄንም አኖኒመስ ሆና አይደለም የመጣችው። በፊቷ አውቃታለሁ። ትዳር እንዳላት አውቃለሁ። ልጅ እንዳላትም አውቃለሁ። አዲስ ልጅ አላት። ኦኬ ሶ አንዱዓለም ከዚች ልጅ ጋር ቦይፍሬንዷ ነበረ። ከቡልቡላ ኮንዶሚኒየም እንደዚህ ነገር ቡልቡላ ጋርጂ እንደዚህ ነገር ብቻ እዛ አካባቢ ኮንዶሚኒየም አብረው ለ1 አመት አብረው ኖረዋል። ለ2 አመት አንድ ላይ ኖረዋል። እና አንዱዓለም ሂዝ አልኮሊክ ባይ ዘ ወይ ይጠጣል። ቡልቡላ ቴንክ ዩ ሶ ማች ቡልቡላ ኮንዶሚኒየም አብረው ለ2 አመት ኖረዋል። አንዱዓለምሻ ይጠጣል። ሲጠጣ ደግሞ ፋንክሽናል አልኮሊክ አይደለም። በተን ያለ ጋሽ ባልቻ በሉት ድብና አድርጎ ሲጠጣ መኪናውን እየነዳ ብሎ ማለት ነው። መኪናውን ራሱ አንዳንዴ ተርን ኦፍ ሳያደርግ ከመኪና የሚወርድ ሰካራም። ኦኬ ሰካራም ደግሞ ቤት አይሰራም። ቢሰራም ቶሎ አይገባም። ገብታችኋል? እኔም በጣም ምጠላው ከሰው ሰካራም ሰው ደስ አይለኝም። ሰካራም ሰው ነው። ሰካራም እስቲ ጻፉ። ሰካራም ቤት አይሰራም። ሰካራም ወንድ እጠላለሁ እኔ። ቢሰራም ቶሎ አይገባም። ያ ሰካራም በጣም የሚል ወንድ እውነት በጣም ነው የሚያስጠላው። ዝርክርክ ወንድ እና ኤኒዌይ ይጠጣል አለችኝ። አብረው ኖራለች እንግዲህ 2 አመት። እንግዲህ ከቀነኒ በላይ እኩል ነው የሚያውቁት ሁለቱ። ቀነኒ እስከምትሞት ድረስ ታውቋለች ያኛው ማንነቷና ዛሬ አለችኝ መቅድዬ ባይዘው በመቅዲ ነው የምታቀኝ ልጅቷ ራሱና መቅድዬ ዛሬ በጣም ብዙ ሰው ደውሎ ላንቺ ነበረ የዛሬው ሞት ላንቺ ነበረ። አብሬው ኖር ያለው ገርል ፍሬንዱ ነኝ በጣም አብሬው ኖር ያለው አውቀዋለሁ ምናምን ስትለኝ ኦኬ ነገርኝ እና ይደበድበኝ ነበር አለች። አብረው የኖረች ሴት ገርል ፍሬንዱ ቲክቶክ ፍሬንድ ነው። እዚህ ውስጥም የተራራጠች ነው ማይዘዋለች እና ይደበድበኝ ነበር አለች። ላይክ ድብድብ እንዲህ ነው አልኳት። ገብታች መስቀው ግራ ገብቶኝ ነው። በእግዚአብሔር እንዳትሉብኝ መስቀው ላይክ when I am so nervous ነው መስቀው። እግዚአብሔርን ሳቀች ምናምን እንዳትሉ። የተፈጥሮ ሰካራም ነኝ ጌታን ሰርቲፋይድ አብሽር ኦኬ። እና እንዲህ ነው ምናምን እንዴት ነው ወይስ ሽጉጥ ነው ወይስ ጩቤ ነው የሚያወጣብሽ እንዴት ነው ወይስ ትመርጫለሽ ምናምን አልኳት። ከዛም በኋላ ኧረ እኔ እንደ ጎረሚሳ ነው እርግጥ አድርጎ በቃ አሳምኖ ይቀጠቅጠኝ ነበረ አለች። ሚኒሶታ ሲጠጣ ይቸዋለሁ የኔ አባት እና በጣም ይቀጠቅጠኝ ነበር። አሁን እንደዚህ እየኖርን አለች። በጣም ደግሞ ሴት ላይክ ዲስክሬት ሆኖ አይደለም ቺት የሚያደርገው አለች። ይሄ ተደብቆ ምናምን አይደለም ቺት የሚያደርገው። በቃ ቤት ውስጥ ይቃማል፣
እኔ ስራ ከሄድኩኝ አንዷን ታብታብ ያደርጋል። ለዚህ አዝማሪና ዘማሪ አልመርጥላችሁም ሴቶችዬ በእውነት። እና ምን አለች በምኑ የሚቀኑ ሰዎች ናቸው። እሺ እና ሴቶች በቃ ሜል ቦክስም ካገኘ ኤኒቲንግ ዳት ሃዝ ገብታችኋል። እኔው የሚያከብሩኝ ሰዎች እዚህ ስላሉ አይኔ ነው የሚያዩኝ ሰዎች ስላሉ ብዙ ብልቅና አላወራም። ግን በቃ ሰውየው እባቡን ዚፕ ውስጥ ከቶ አርፎ አይቀመጥም። ሴት ጋር በጣም ይሄዳል፣ በጣም ሴት ጋር ይሄዳል አለች። እሺ ያልኳት ከዛ መቼ ነው ከሱ ጋር የሱን መኪና ነዳ ነበረ። ኤቭሪባዲ ነው ያውቁኛል። ቡልቡላ ኮንዶሚኒየም አብረን ነበረ የምንኖረው ከ2 ዓመት በላይ። ከዛም በኋላ መቼ ነው አብረሹ ላይክ በቃ በቃኝ ምናምን ያልሽው? ቺት ያረግብሻል፣ ይጠጣል፣ ይደበድበኛል። ቅንቅናም ቤተሰቦች ደግሞ አሉት። ኦንታፖ አሰላ ያሉት ኦኬ፣ ዘመዶቹ እዚህ ካላችሁ አሰላ ያሉት ወዳቸዋለሁ፣ ጥሩዎች ናቸው። እናትየውና እህትየው ግን ቅንቅናም ቅንቅናሚቲ ገብቷቸው በኦሮምኛ ሂዱበት። እና እናትየውና እህትየው ያንገበግቡኝ ነበር አለች። ኦኬ እህትየውና እናትየው አንዳንድ እናቶች አሉ ወንድ ልጆቻቸውን አግብተው መኖር የሚፈልጉ ታውቃላችሁ። ግን ይሄን ነገር ቢችሉ ወንድ ልጆቻቸውን ቢያገቡ ደስ ይላቸዋል። ሴት ልክ ልጃቸውን ስትይዝ ጥምድ የሚያደርጉ ታውቃላችሁ። ግን በሰላም አያስቀምጡ። ማዘር እንደዛ ናቸው አለች። ኤክስ ገርልፍሬንዱ እህትየውም እንደዛ በጣም ብለገንዘቡ ብለሽ ነው ያልሺው፣ እንደዚህ ስለሆነ ነው። በነገራችሁ ላይ አቢዩሲቭ ወንዶችን ኢኔብል የሚያደርጉት እህትና እናቶቻቸው እንደሆኑ ታውቃላችሁ። ወንዶች አቢዩሲቭ ሲሆኑ አቢዩዛቸውን እንዲቀጥሉ የሚያደርጉት ማለት ነው። ስፔሻሊ ኢኔብለር እናቶች ሲኖሩ ማይ ሰን ኢዝ ፐርፌክት ብሎ ሲያወሩ ማለት ነው። አሁን ለምሳሌ አንቺ ሄደሽ ማለት ነው ባልሽ ማለት ነው አርጎሽ ሄደሽ ልጅ ደበደበኝ ስት የኔ ልጅ አንበሳ ነው፣ የኔ ልጅ ጥሩ ነው፣ ምን ያውቃል የኔ ልጅ ሰው ሊመታ ምናምን ይሉሻል። አንቺ ወጥ ስላልሰራሽ ይሆናል ምናምን ይሉሻል ማለት ነው። ኢኔብለሮች አሉ። ልጃችን ፐርፌክት ነው። አንዳንድ ወንድ አሁን የኔ ወንድሞች ማዝኮይ ባይዘው አታቆም እንጂ ሺዘፈሚኒስት የኔ እናት ማለት ነው። እና አንድ ቀን ትልቁ ወንድሜ ማለት ነው ሚስቱ ላይ ሊፈነዳ ፈለገና ማዘር ማለት ነው በኦሮምኛ ነው እንደውም ሄደችበት። እግዚአብሔር ምስክሬ ነው። እና እናቴ ሳታውቀው ፌሚኒስት ሆናለች። የሴቶች ተከራካሪ ነው። አልተማረችም እኮ እና አታፍርም ምናምን ብለ በጣም እንትናለች። አሁን የተናገረችው እንትናለልም። ግን አንዳንድ እናቶች ማለት ነው አንዳንድ እናቶች ወንዶች ልጆቻቸው አቢዩሲቭ ሲሆኑ ኤኔብል የሚያረጉት እነሱ ናቸው። ዴንጀረስ ሴቶች አሉ በምድር ላይ ለአቢዩሲቭ ወንዶች ኢኔብለር የሆኑት አካባቢያቸው ያሉት ሴቶች ስፔሻሊ እህቶችና እናቶች። ኦኬ ያ በቃ የኔ ወንድም እንደዚህ ያረግም አይፈልግሽም፣ የኔ ወንድም ሀብታም ስለሆነ ነው፣ ገንዘቡን አይተሽ ነው የገባሽው፣ እሱ ታዋቂ ስለሆነ ነው ምናምን ማለት ነው። እና እናትየው ያንገበግቡኝ ነበር። አስበሻል? ሰካራም ልጃቸውን ተደባዳቢ ልጃቸውን ባይዘዌ ማዘርዬ 3 years 4 years ago ልጆት እኮ ጋሪ ነጂ ነበር። ይሄ እንኳን ሊያረጋጓት ይገባ ነበር። በነገሮት ላይ ሴት በያዘ ቁጥር የሚያንገበግቡት ልጆት ያኛው ልጆት የዛሬ 4 years ago ጋሪ ነጂዎች እያደረገ ማለት ነው። ገብቷል ባለጌኔ። እና ለምንድን ነው ሴቶቹ የሚያንገበግቡት? ምን ስለሆነ ላይ የትኛው መልኩ እግዚአብሔርን ተምሮ ምናምን ፒኤችዲ ያለው ምናምን ዓለምን የቀየረ ቢሆን ኦኬ he's just an artist። ባለጌኔን ጌታ ምስክሬ ነው። አይ ነው በእውነት ችግር የለውም። አትታዘቡኝ። እና ለምንድን ነው
ሴቶቹን የሚያንገበግቡት እርሶና ልጆት ሆኑ። ፈረስ መቀጥቀጥ ለምዶ ነው እና በጣም መረረኝ አለች። ቺት ያደርጋል። በአንድ ሴት መርጋት አይችልም። ቺት ያደርጋል፣ ይጠጣል፣ ይደባደባል። ኦንታፖፍት ደግሞ እናትና ልጁ ይጠዘጥዞት። አይገርማችሁም? አትገረምም? እኔ የእናትስ እሺ ወልዳለች፣ እህት ምን አባቷ ስለሆነች ነው አፏ የምትከፍተው? አስበሻል? የእናትየውስ እሺ እናት ወልደዋል አሳድገዋል እንበል፣ ምን ስለሆነች ነው እህትየው? እግዚአብሔር ምን አባቷ ስለሆነች? በእውነት አስበሻል? የባልሽ የቦይፍሬንድሽ እህት አፏን ስከፍትብሽ ምን ስለሆነች? የእናትስ እሺ ልጅ ነው 9 ወር ቤት ምናምን የሚባል ነገር አለ። እውነቴን እኮ ነው። ምን አባቷ ትሰራለች በሰው ትዳር ውስጥ? የራሷን ትዳር ፈልጋ አትይዝም። በሰው ሪሌሽንሽፕ ውስጥ ምን ትሰራለች? እች እኮ አሁን የታሰረችው የተባለችው ናት እኮ። ኦኬ። እና ዱባይ ይሄዳል አለች። አሜሪካ ከመሄዱ በፊት ዱባይ ይሄዳል። ዱባይ ሄዶ እዛ ዱባይ ሀገር ያለች ጓደኛዋን ሚያቃትን ጓደኛዋን አወጣታለች። ዲስክሪሚኔት አያደርግም። አገኘ ሄደበት እና ዱባይ ሀገር ውስጥ ከራሷ ጓደኛ ጋር ቺት አረገኛለች። ከዱባይ ተመልሶ አዲስ አበባ መጣ። ከዛን አሜሪካ ወዲያው ሲሄድ እንትን አለችው፣ ተለያይታ ያውኗን ትዳሯን የልጇን አባት አብራ መሆን ጀመረች። ከዛም በኋላ አንዳንድ ሰዎች ለአቴንሽን አበባ ይሰጣሉ። የወደቁ ዛፎች ስራቸው በስብሶ የወደቁ ዛፎች አሉ እዚህ ውስጥ። ስም አንጠራም ገልበጥ የሚሉት አወቃቸዋቸው አበባ እየሰጡ ስም አንጠራም። የበሰበሱ ስራቸውን አበስብሰን አርገን የጣልናቸው ዛፎች አሁን ለአቴንሽን እኮ ስም አንጠራም። እኛ እንዲህ ስም ጠርተን አናፈምስም። እመቤቴን ስም ጠርቼ አላፈምስም። ማዲያታም ወንድም ፕሮስቴታም ሄል ነው ይው እግዚአብሔር ነው ነሽ ስም እንዳጠሩ እናቴ አራት ተፈምሱት። እናቴ እዚህ ቤት ስሙ ከተጠራ ይፈምሳል። ውዴ ወዬ አልጠራም፣ ግን አሁን እያልሽ ያለውም ማለት ነው እንዳሁን ይሄ አቴንሽን ፈላጊው ቆለጡ ይጣበቅበት። ይሄን ብቻ ነው ማለት የምፈልገው። ኖ ኢትስ ዲፈረንት። ዮኒማ ኦሮምኛ ተናጋሪ ወኒማኛ አለ እዚህ ውስጥ። እሱ ሞዴሬተር አለው ቢኮዝ ሂ ኢዝ አ ጉድ ጋይ። ያኛው የበሰበሰው ዛፍ ስሩን አበስብሰን የጣልነው ዛፍ የሞተው ዛፍ ስሙን ጠርተን አናፈምሰው። ጭላንጭሉ የተጣበቀበት ያስ ተደግፎ እኮ አንቺ ሰሞኑ እኮ አገኘ የዩቲዩብ መሸቀያ ምናምን ሙስሊሞችን እየኮረኮረ ተደድሮ ማለት ነው። ቲክቶክ እኮ ራሱ አልገባም፣ ተደድሮ ዩቲዩብ ነው የገባውና ይቦተረፋል አልኩሽ። እየቆረጡ ደግሞ ያመጣሉ። በነገራችን ላይ አንዳንድ ሾርት ሚሞሪ ሙስሊሞች የሚወጣላችሁ ቪዲዮ አለ፣ እናስታውሳቸዋለን። ማሻላ እያላችሁ ነው በጣም ወይ ይሄ እንደው የዚችን ልጅን አጀንዳ ትንሽ እንትን እንበለውና ስፔሻሊ በጣም ሰምቲንግ ሲሪየስ ስለሆነ ስለ ህይወት ስለማትረፍ ስለሆነ እንትንንና ግን